እንካፈላለን። ሁለተኛ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች በመጽሐፍ ቅዱስ በአዲስ ኪዳን ገጽ 186 ላይ ነው የሚገኘው። አውጥተን አብረን እናነባለን። ምዕራፍ 1 ከቁጥር 3 እና 4 ላይ ያለውን ሐሳብ አነብና ከተለያዩ ቦታዎች ይሄንን ሐሳብ ደግሞ በደንብ በሚያጸና መንገድ እናያለን። እንደዚህ ይላል። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁም ፍቅር እርስ በርሳችሁ ስለሚበዛ ሁል ጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ስለዚህ በምትታገሱበት በስደታችሁና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለን ይላል። ክብር ለጌታ ይሁን። ይህንን መልእክት ጳውሎስ ለተሰሎንቄ ሰዎች በዚህ መንገድ ይልካልና ጳውሎስ ለተሰሎንቄ ሰዎች የላከው ይሄንን መልእክት ብቻ ሳይሆን አንደኛ ተሰሎንቄና ሁለተኛ ተሰሎንቄ መልእክት አለና ይሄንን መልእክት ጳውሎስ ለተሰሎንቄ ሰዎች እንዲያስተላልፍ ግድ የሆነበት ምክንያት እንደምታውቁ ሐዋርያ ሥራ ምዕራፍ 13 እስከ 28 ድረስ ያሉት እነዚህ ምዕራፎች በጳውሎስ አገልግሎት ውስጥ ጳውሎስ ባለፈባቸው፣ ጳውሎስ ባስተማራቸው፣ ጳውሎስ በተሰደደባቸው፣ ጳውሎስ በታሰረባቸው፣ ጳውሎስ በተለያዩ መልካምና መጥፎ ነገሮች ውስጥ ባለፈበት ጊዜ የተፈጠሩ ነገሮችን የያዙ ናቸው እና ሌሎች ደግሞ መልእክቶች ለምሳሌ ሮሜን ብትመለከቱ፣ ቆሮንቶስን ብትመለከቱ፣ ተሰሎንቄን ብትመለከቱ፣ ፊልጵስን፣ ጢሞቴዎስን እያላችሁ ጳውሎስ የጻፋቸው መልእክቶችን በሙሉ ብትመለከቱ ከሐዋርያ ሥራ ምዕራፍ 13 እስከ ሐዋርያ ሥራ ምዕራፍ 28 ጳውሎስ ባደረጋቸው 3 ጉዞዎቹ ውስጥ የተፈጠሩ ነገሮች ናቸው እንደ መልእክት ደግሞ ለሌሎች የተጻፉት። ስለዚህ ጳውሎስ ይህንን የተሰሎንቄን መልእክት ለመጻፍ ግድ የሆነበት ምክንያት ምንድነው? ሐዋርያ ሥራ ምዕራፍ 17 ላይ ከቁጥር 1 ጀምራችሁ ስታነቡ ጳውሎስ የተሰሎንቄን ከተማ አቋርጦ ሲሄድ ምኩራብ አገኘ ይላል። 17 ላይ ስታነቡ ምኩራብ አገኘና ጳውሎስ ታውቃላችሁ ምኩራብ ካገኘ አያልፍም። ምን ያደርጋል? ይገባና ስለ ኢየሱስ ክርስቶስ ይናገራል። ስለ ዳነበት እውነት ማለት ነው። ልክ ያንን ተግባር ካደረገ በኋላ ተሰሎንቄ የሚባለው አካባቢው የግሪክ ሰሜናዊ አውራጃና የቀድሞ ዋና ከተማ የንግድ ማዕከል ተሰሎንቄ የሚባለው ማለት የግሪክ በሰሜን በኩል ያለ የአውራጃ ከተማ ሲሆን የመቄዶንያም ዋና ከተማና የንግድ ማዕከል ነው። እንግዲህ ጳውሎስ በዛ በኩል ነው እያለፈ የነበረው እና ይህንን መልእክት ጳውሎስ የጻፈበት ምክንያት በሐዋርያ ሥራ ምዕራፍ 17 ላይ ከአንድ ጀምሮ በምታነቡበት ጊዜ በተፈጠረው ሁኔታ ላይ ተመስርቶ ነው የጻፈው ማለት ነውና ተሰሎንቄን ከጎበኘ በኋላ ተሰሎንቄ ላይ ካሉት ከጥቂት አማኞች ጋራ ጊዜ ካሳለፈ በኋላ እዛው በደረሰው ስደትና በደረሰው መከራ ያንን ከተማ ትቶ ከወጣ በኋላ በቆሮንቶስ ሆኖ ያንን ነገር ሲያስብ እነዚህ ሰዎች ባመኑበት እምነት ጸንቶ እንዲኖሩ የሚያበረታታ ነገር ያስፈልጋቸው ነበር። ስለዚህ ጳውሎስ ይሄንን መልእክት ለተሰሎንቄ ሰዎች ይጽፋል ማለት ነው። ከየት ነው ምጽፈው? ከቆሮንቶስ። ለምንድን ነው ምጽፈው? 3 ሳምንታትን በተሰሎንቄ ባሳለፈ ጊዜ የነበረውን ነገር ያውቃል። ጳውሎስና ሲላስ ወደ ተሰሎንቄ በገቡ ጊዜ ሌሎች ሰዎች ተነስተዋል። ኢየሱስ የሚባል ንጉስ ነው የሚሉት ተነስተዋል። ምክንያቱም ቄሳር ንጉስ ስለነበረ በሳቱ በዚህ ምክንያት ተሰደው ወጡና ምን ያደረገው ይላል ይሄንን መልእክት ጻፉ ይላል። ለማን? ለተሰሎንቄ ሰዎች። እና የገጠማቸው ችግር ምንድነው? ጳውሎስና ሲላስ በዛ ከተማ ሲያገለግሉ የገጠማቸው ችግር ምንድነው? አይሁድ ግን ቀንቶ ይላል ከስራ ፈቶች ክፉ ሰዎችን አመጡ ይላል። የሚገርማችሁ ሌሎች አይደሉም፣ አይሁዳውያን ናቸው። ስራ የፈቱ ሰዎች አሉ፣
ከነሱ መካከል ክፉ የሆኑ ሰዎችን ለቃቅሞ ከከተማ አወጡ። ምን ሊያደርጉ? ጳውሎስንና ስላስን ከዛ ከተማ ሊያባርሯቸው ማለት ነው፣ ሊያስወጧቸው። ኢየሱስ የሚባል ሌላ ንጉስ አለ እያሉ የቄሳርን ትእዛዝ ይቃወማሉ ብሎ ጮሁባቸው። እንግዲህስ ማን ንጉስ እንደሆነ ይታወቃል። ትክክለኛው ንጉስ የእግዚአብሔር ልጅ ኢየሱስ ነው። እነሱም ጳውሎስና ስላስ እየሰበኩ ያሉት የእግዚአብሔር ልጅ ኢየሱስ እሱ ክርስቶስ እንደሆነ በደረሰበት በዛ ምኩራብ ውስጥ ሆኖ ሲያገለግል ሰምቶ እነሱ ደግሞ ምን አሉ? ተቃወሙ። ማንን ደግፎ? ቄሳርን ደግፎ። በዛ ምክንያት ስራ ፈቶችን ከከተማ አምጥቶ እነሱን ምን ለማድረግ? ከከተማ ለማስወጣት ተነሱባቸው ይላል። እግዚአብሔር ከስራ ፈትነት ይገላግለን። አያችሁ፣ እነዚህ ሰዎች ለምንድን ነው መጠቀሚያ የሆኑ? ስራ የላቸውም። ስራ ስለሌላቸው እንዲሁ ዝም ብሎ ስለተቀመጡ ታውቃላችሁ። ና የሆነ ስራ ታገኝቷል ሲባል መጡ ይላል። ከዛ ምንድነው ስራ ሲባል ስራችሁ ጳውሎስንና ይሄንን ሰው ከዚህ ስላስን ከዚህ ከተማ ምን ማድረግ ነው? ማስወጣት ነው ይላል። ከዛ መጥቶ ምክንያቱ ምን እንደሆነ እኮ አያውቁም። በምን ምክንያት እንኳን እነዚህ ሰዎች ወደዛ ከተማ እንደገቡ ስለማን እየተናገሩ እንደሆነ እንኳን በግልጽ አያውቁም። ስራ ፈቶች መጡና ምን አሉባቸው ይላል? ጮሁባቸው ይላል። በማን ላይ? በጳውሎስና በስላስ ላይ። ምን ስላደረጉ? እሱ ኢየሱስ ክርስቶስ እንደሆነ ስለሰበኩና ስላስተማሩ። ከዛ የሆነ ሰው ወሰዳቸው ይላል። ከዛ አሳሰሩት ይላል። ከዛ በኋላ በዋስ ተፈቱና ወጥቶ ከዛ ከተማ ቀጥሎ ወደ ቤሪያ የሚባል ከተማ ሄዱ ይላል። ለዚህ ነው የቤሪያ ሰዎችንና የተሰሎንቄ ሰዎችን እያወዳደረ የሚናገረው ቀጥሎ ባለው ሐሳብ ላይ ማለት ነው፣ ምዕራፍ 17ን ስታነቡ። ስለዚህ ጳውሎስ ይሄንን ተግዳሮት ያውቃል። እሱ እንኳን ለማገልገል በሄደበት ጊዜ የደረሰባቸውን ተግዳሮት በተሰሎንቄ ሰዎች ላይ የመጣባቸውን ተጽዕኖ ስለሚያውቅ ምን አደረገ? ቁጭ ብሎ አየና መልእክት ጻፈላቸው። ምን እያለ ነው መልእክቱን ጽፎ? አሁን ቅድም ያነበብኩትን ማለት ነው። ወንድሞች ሆይ ይላል፣ እምነታችሁ እጅግ ስለሚያድግ። እምነታችሁ ምን ስለሚሆን? ስለሚያድግ። እምነታችሁ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁል ጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለን ይላል ጳውሎስ። ስለ እነዚህ ሰዎች እግዚአብሔርን ምን ሲያደርግ እንመለከታለን? ሲያመሰግን። ጳውሎስ ምን ያደርጋል? ያመሰግናል። ጳውሎስ ያመሰግናል። በእግዚአብሔር ፊት ያመሰግናቸዋል። ምን እያለ ነው የሚያመሰግነው? እምነታችሁ እጅግ ምን ስለሚሆን? ስለሚያድግ። ለካ እምነት ያድጋል። እምነት ያድጋል። ለዚህ ነው ሐዋርያትን አያችሁ አይደል? የስናፍጭን ፍሬ የምታክል እምነት እንኳን ቢኖራችሁ ብሎ ሲጠይቅ ጌታ ሆይ ምን አድርግልን? እምነትን ጨምርልን። እምነታችሁ ስለሚያድግ። ያ ብቻ አይደለም፣ እምነታችሁ ስለሚያድግ ብቻ ሳይሆን ፍቅራችሁም ደግሞ እርስ በርስ ያላችሁም ፍቅራችሁ ምን ስለሚሆን? ስለሚበዛ። ስደት አለ፣ መከራ አለ። ነገር ግን እምነታቸው ምን እየሆነ ነው? በስደትና በመከራ መካከል ምን እየሆነ ነው? እየተጠገነ። ሃሌሉያ! እያደገ። ፍቅራቸውም ደግሞ ምን እየሆነ ነው? ከትላንት ይልቅ ያ ማለት ፍቅር ምን ይሆናል ማለት ነው? ይጨምራልም፣ አንዳንዴ ደግሞ ይቀዘቅዛልም። አይደለም? ስለዚህ ነው ፍቅራችሁ ምን ስለሚሆን? ስለሚያድግ። አንዳንድ ሰው በቃ የሆነ ነገር አንዴ ወደ ታች ከወረደ ማይወጣ ነው የሚመስለው። ወዳጆች ህብረታችን ይጨምራል፣ ፍቅራችን ያድጋል። የተስማማው አሜን ይበል። ያ ሁሉ ጊዜ መቀነስ ብቻ አይደለም፣ መጨመር የሚባልም ነገር አለ። ይሄንን የሚናገረው ለምንድን ነው? በእግዚአብሔር ፊት ይሄ በመካከላችሁ እየሆነ ስለሆነ ምን አደርጋለሁ? አመሰግናለሁ ይላል ጳውሎስ። ከዛ አመስግኖ ደግሞ አይተውም። በሌሎች አብያተ ክርስቲያናት ዘንድ ደግሞ ስለነዚህ ሰዎች ጳውሎስ ምን ይሆናል ይላል? ይመካል ይላል። ሃሌሉያ! ጳውሎስ ምን ያደርጋል? ይመካል። ለምን? ስለ ትዕግስታቸው፣ ስለ እምነታቸው፣ ስለ ጽናታቸው
በሌሎች አብያተ ክርስቲያናት ዘንድ ስለ እናንተ ምን ሆናለሁ? እመካለሁ። ወደ ሌሎች አብያተ ክርስቲያናት ሄጄ አልሸማቀቅም። ለምንድን ነው ማልሸማቀቀው? እናንተ በስደት በመከራ በማይመች ሁኔታ ውስጥ መሆናችሁ ምን ሆናችኋል? እስካሁንም ትታገሳላችሁ፣ እስካሁንም ታምናላችሁ፣ እስካሁንም ምን ትሆናላችሁ? ትጸናላችሁ። ከመዘመር ከማገልገል የጌታን ፊት ከመፈለግ ወደ እግዚአብሔር ቤት ከመምጣት ከመሰብሰብ ህብረት ከማድረግ ወደኋላ እያፈገፈጋችሁ አይደላችሁም። ስለዚህ በሌሎች አብያተ ክርስቲያናት ስለናንተ ምን ሆናለሁ? እመካል። ኧረ ኢየሱስ ያድናል። ጳውሎስ እንዲመካ ምክንያት የሆነው ወዳጆቼ አልጋ በአልጋ የሆነው ህይወታቸው አይደለም፣ የተመቻቸው የላይፍ ስታይላቸው አይደለም። ጳውሎስ እንዲመካ ምክንያት የሆነው በእነሱ መካከል የተነሳው ስደትና መከራ። ገባችሁ? ስደትና መከራ አለ። ስደት አለ፣ መከራ አለ። በግል ህይወታችን አለ፣ በስራችን አለ፣ በትዳራችን አለ፣ በኑሯችን አለ፣ በቤተ ክርስቲያን መካከል አለ፣ በጓደኝነት መካከል አለ። ትልቁ ነገር ግን በእግዚአብሔር ፊት ሰዎች የሚመኩት በስደት መካከል ተጠርገን ስንሄድ ሳይሆን በስደት መካከል ስንቆም። እግዚአብሔር ዛሬ በእኛ እንደሚመካ ታውቃላችሁ። ምክንያቱም የሚመጣብን ማዕበል ይዞን ስለማይሄድ የተተከልነው በአሸዋ ላይ ሳይሆን በአለት ላይ ስለሆነ የምናየው የምንሰማው የምንመለከተው በጆሮአችን የሚገባው የተለያዩ ከእግዚአብሔር ሐሳብ ነጥቆ ሊያወጣ የሚችል እኮ ብዙ ነገር አለ። እዚህ አለ፣ ከዚህ ስንወጣ በዓለም ውስጥ አለ፣ በስራ ቦታችን አለ፣ በተለያዩ ነገሮች አለ። ነገር ግን እግዚአብሔር የሚመካው ለምንድን ነው? ስለጸናን፣ መከራ ስለማያጠፋን፣ ስደት ስለማያጠፋን፣ ችግር ስለማያጠፋን፣ ዛሬም በቤት ቆመን ለስሙ ክብር ስለምንዘምር ኢየሱስ ያድናል። ስለምን ዘምር? ይሄን የምናደርገው ወዳጆቼ ለሰዎች ክብር ሳይሆን ለጠራን ለእግዚአብሔር ስም ነው። እግዚአብሔር ይመካል፣ በእያንዳንዳችን ይመካል። ላንጠፋ የምንችልበት ምንም እኮ ምክንያት የለም። ሚዘን ነገር እኮ የለም እኮ። ሄዳችሁ ተመልከቱ። በዚህ ወር ሰዎች ምን እንደሚያደርጉ ታውቃላችሁ። እኛ ሁሉ ጊዜ እዚች አጥር ላይ ስለምናስብ እንጂ ከሌላኛው ዓለም ጋር ያለንበትን ህይወት ስንመለከት ወዳጆች ጌታን የሚያስመካ ህይወት ነው ያለሽ። ጌታን የሚያስመካ ኑሮ ያለ። ከራሳችን ወተን እንመለከት። እግዚአብሔር አምላክ እኮ በደንብ ነው የሚመካብን። መከራ ስላላጠፋን፣ ችግር ስላላጠፋን፣ ድሎት ስላላጠፋን፣ የምናገኘው የምንይዘው የምንጨብጠው የደረሰብን ነገር ያገኘነው ነገር ስላላጠፋን ጌታ በእኛ ይመካል። ዛሬ ከተማ ውስጥ ሁሉ ሰው ድራይቭ ያደርጋል አይደል? ከፊታችሁ ያንን ድራይቭ የሚያደርገው ሰው አስቡ። ስንት ሰው ነው ድራይቭ ሲያደርግ የነበረው ከፊታችሁ? ያ ሁሉ ሰው የት የሚሄድ ይመስላችኋል? የት የሚሄድ ይመስላችኋል? እኔና አንተ ግን ድራይቭ አድርገን የሆነ ቦታ አይደለም የደረስነው። የመጣነው ወደ እግዚአብሔር ፊት ነው። ጌታን ልናመልክ፣ በፊቱ ልንገኝ። ኧረ ኢየሱስ ያድናል። ስለዚህ ጳውሎስ ምን እያለ ነው የሚናገረው? ከስደታችሁ ከመከራችሁ የተነሳ ስላልጠፋችሁ እምነታችሁን ይዛችሁ፣ ጽድቃችሁን ይዛችሁ፣ ቅድስናችሁን ይዛችሁ፣ ትዕግስታችሁን ይዛችሁ፣ ጽናታችሁን ይዛችሁ ዛሬም በቤቱ ስላላችሁ በሌሎች አብያተ ክርስቲያናት ዘንድ የተሰሎንቄ ሰዎች ስለናንተ እንመካለን። ሃሌሉያ። ስለዚህ ወዳጆቼ ዛሬ የምናገርበት ሐሳብ በዚህ ውስጥ ስለ ጽናት ነው። ስለ እምነት ይናገራል፣ ስለ ጽናት ይናገራል። ጽናት፣ እስቲ ከኔ ጋር ጽናት በሉ። ጽናት ገባችሁ? አሁን ሁላችንም ያመንን ሰዎች ነን፣ የዳንን ሰዎች ነን። ነገር ግን ከዳንን በኋላ ለምንድን ነው የምንመጣው ወደ ቸርች? ለምንድን ነው አበቃን ብለን ማንቀመጠው? ምክንያቱም ከኛ የሚፈለግ ነገር ስላለ። ለምንድን ነው ምን ጸናው? ለምንድን ነው አምናችሁ አይደለ? ለምንድን ነው ምን ጸናው? መጽሐፍ ቅዱስ ምን ጸናበትን ምክንያት ሲናገር እንደዚህ ይላል፣ የምትጸኑት ለመዳን ነው ይላል። ኧረ ኢየሱስ ያድነን። እስቲ ለመዳን በሉ። አልዳንም እንዴ?
እስቲ የዳናችሁ ድነናል አይደለ? ግን ድነታችን ተፈጸመ እንዴ? አልተፈጸመም። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ባመንን ጊዜ ድነናል። ነገር ግን ድነታችን አልተፈጸመም። ድነታችን የሚፈጸመው ወዳጆቼ ወይ ይሄ ስጋ ሞቶ ነፍሳችን ወደ እግዚአብሔር ወደ አምላኳ ወደ ሰሪዋ ስትሄድ ካልሆነ ደግሞ በህይወት በስጋ ያለን ኢየሱስ ክርስቶስ ተመልሶ ይሄ ስጋችን የማይሞተውን ስጋ ሲለብስ የዛኔ ድነታችን ምን ይሆናል? ይፈጸማል። ድነታችን አልተፈጸመም። ነገር ግን ድነናል። ነፍሳችን ድናለች። ስጋችን አሁንም የውጊያ ውስጥ ነው ያለው። የሚድነው የሰማያዊውን አካል ሲለብስ ነው። ስለዚህ የምንጸናው ወዳጆች ለመዳን ነው። ድናችኋል? አዎ ድናችኋል። ነገር ግን አልጨረሳችሁም። ምክንያቱም መጽሐፍ ሲናገር ድነታችሁን ምን አድርጉ ይላል? ፈጽሙ ይላል። ለምሳሌ አንድ ሰው ከዚህ ተነስቶ ቲኬት ቆርጦ ወደ ኢትዮጵያ ለመሄድ ኢትዮጵያ ኤርላይን ውስጥ ገባ ማለት ይሄ ሰው ምን ሆነ ማለት ነው? ደረሰ ማለት ነው እንዴ? ደረሰ ማለት ነው። ነገር ግን አይሄድም ማለት ነው? አይሄድም ማለት አይደለም፣ አልደረሰም ማለት አይደለም። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን በተቀበልን ጊዜ ድነናል፣ ይዘናል። ነገር ግን አልፈጸምንም፣ አልደረስንም። ስለዚህ የምትጸኑት ይላል አምናችኋል፣ ቸርች ትመጣላችሁ፣ ያመለካችሁ ነው፣ ህብረት ታደርጋላችሁ፣ መባ ትሰጣላችሁ አይደለም? ይሄን ሁሉ ታደርጋላችሁ። ነገር ግን የምትጸኑት ለምንድን ነው መጽሐፍ የሚለው? ለመዳን ይላል። ክብር ለጌታ ይሁን። ማርቆስ ወንጌል ምዕራፍ 13 ከቁጥር 13 ላይ ማርቆስ 13 ላይ እግዚአብሔር ቃል እንደዚህ ይነበባል። 13 እንደዚህ ይላል፣ በሁሉ ዘንድ ስለ ስሜ የተጠላችሁ ትሆናላችሁ። በሁሉ ዘንድ ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ ግን የሚጸና እርሱ ምን ይሆናል? እስከ መጨረሻ ግን የሚጸና እርሱ ግን ምን ይሆናል? ይድናል። ስለዚህ የያዛችሁትን ነገር ይዛችሁ ምን መሆን አለባችሁ? መጽናት አለባችሁ። አንዳንዶቹ እንደሚሉት ኦሬዲ ድነሃል፣ ይሄ የለበስከው ስጋ የሚፈርስ ነው፣ ይሄ የለበስከው ስጋ ቱታ ነው፣ በስጋ የፈለግከው ነገር ብታደርግ የእግዚአብሔርን መንግስት መውረስ አይቀርም፣ አይሰራም። ስለዚህ ምን መሆን ያስፈልጋል ማለት ነው? ለመዳን መጽናት ያስፈልጋል። እስቲ መጽናት በሉ ከኔ ጋር፣ መጽናት። በሁሉ ዘንድ ስለ ስሜ ምን ትሆናላችሁ? የተጠላችሁ ትሆናላችሁ ይልና አበቃ አይልም። መጠላት በራሱ በቂ አይደለም። ትላንት ተጠልተ ዛሬ ጣላ ቤት ብትገኝ ዋጋ የለውም ማለት ነው። ተጠልቻለሁ ብለ ከእግዚአብሔር ሐሳብ ወጥተህ ብትሄድ ምን የለውም ማለት ነው? መጠላቱ በራሱ ዋጋ የለውም። መጠላት በራሱ ከምን ጋር ሲሆን ነው ወደ መዳን የሚያደርሰው? ወደ መዳን የሚያደርሰው ከምን ጋር ሲሆን? ከጽናት ጋር ሲሆን። ኧረ ኢየሱስ ያድናል። ከጽናት ጋር ሲሆን ወደ ምን የሚያደርሰው? ወደ መዳን የሚያደርሰው። ስለዚህ መጽናት ያስፈልጋል። እስቲ መጽናት በሉ። መጽናት። አያችሁ አንዳንዴ የተንገዳገድንም ወደ እግዚአብሔር ቤት የምንመጣው ለዚህ ነው። የተሻለ ቦታ ስለሌለ ማለት ነው። ሸክም ከብዶን የሚጎትተን ነገር በስቶም እንደዛውም ሆነን መተን እዚህ ቦታ ላይ የምናራግፈው። ኧረ ኢየሱስ ያድናል። እስቲ መጽናት በሉ። መጽናት ምን ለመሆን? ለመዳን። ሌላው ደግሞ ፍሬ ለማፍራት። አሜን አሜን። ፍሬ ዘርታችሁ የምታውቁ ኦኬ። ስለ ዘር ህግ የምታውቁት። ስለ ዘር ህግ የሚያውቅ ሰው የለም? ስለ በቆሎ ዘር ሲባል ማለት ነው ያሰባችሁት ሌላ እስከሆነ ስለ በቆሎ፣ ስለ ስንዴ፣ ስለ ጤፍ ለካሱም አለ። ዘር ሲባል ሰው ቶሎ ብሎ እሱን አይደለም ወዳጆች። እኔ ያልኩት ስለሚዘራው ዘር እንጂ ስለ ራሳችን ዘር አይደለም። ብዙዎች እጆቻቸውን ስላላነሱ ማለት ነው። ፍሬ ለማፍራት መጽናት ያስፈልጋቸዋል ይላል ሉቃስ ወንጌል እዛው ምዕራፍ 8 ቁጥር 15 ላይ ፍሬ ለማፍራት ስለ ዘሪው ምሳሌ ይናገር ያስተምርና ከዛ በኋላ ምን መሆን አለባችሁ ይላል። ዘሩን ሊዘራ ወጣ ይልና ያንን ሐሳብ ምሳሌ ከተናገረ በኋላ እንደዚህ ይላል፣ በመልካም መሬት ላይ የወደቁ
እርሱ 8:15 ላይ እርሱ በመልካምና በበጎ ልብ ቃሉን ሰምቶ በመጽናትም ፍሬ የሚያፈራ ነው። አያችሁ፣ በመልካም መሬት ላይ የወደቀ ዘር እርሱ ፍሬ ለማፍራት ምን ያስፈልጋል ማለት ነው? መጽናት ያስፈልጋል። አንድ ሰው በቆሎ ዛሬ ዘርቶ ነገ አያጭድም። ፕሮሰስ አለው። ወደ 15 ቀን ነው ወደ 21 ቀን ምን ይሆናል ይላል? ይቆያል ይላል ለመውጣት። ዛሬ ዘርታችሁ ነገ ሄዳችሁ ፍሬው የት አለ ብትሉ አታገኙትም። እንዲሁም ቸኩላችሁ የምትለቅሙ ከሆነ ያን በቆሎ ሳይሆን የበሰበሰውን ነው የምታገኙት። ስለዚህ መጽሐፍ ቅዱስ ምንድነው የሚናገረው? ፍሬ ለማፍራት ከፈለጋችሁ በእግዚአብሔር ቤት ውስጥ ስትኖሩ እግዚአብሔር አምላክ በእናንተ ሕይወት ላይ የራሱን ስራ እንዲፈጽም ፍሬያማ መሆን ከፈለጋችሁ ሌሎች ፍሬያችሁን አይቶ የእግዚአብሔርን ሐሳብ እንዲከተሉ በእግዚአብሔር ፈቃድ ውስጥ እንዲኖሩ ከፈለጋችሁ ምን መሆን ያስፈልጋችኋል? መጽናት ያስፈልጋችኋል። ፍሬ የአንድ ምሽት ውጤት ሳይሆን ፍሬ የመቆየት የመጽናት ውጤት። ኢየሱስ ያድናል። የመጽናት ውጤት። አንድ ልጅ ተወልዶ በተወለደ በማግስቱ በእግሩ ይሄዳል እንዴ? ከዛ በእግሩ መሄድ በጀመረ ኮሌጅ ገብቶ ይመረቃል እንዴ? ሂደት አለው። በቤተ ክርስቲያን መካከል ሂደት አለ። ስናገለግል ሂደት አለው። ስራችንን ስንሰራ ሂደት አለው። ለምሳሌ እዚህ ሀገር ስንመጣ ብዙዎቻችን የራሳችን ኤክስፔክቴሽን አለ። እንደሚመስለኝ እኔንም ጨምሮ እኛ የምናስበው ኤክስፔክቴሽናችንን ያክል አይደለም ያገኘ ነው። ያንዳንዱ ከፍ ያለ ነው፣ ያንዳንዱ ዝቅ ያለ ነው። ያንዳንዱ የሚያስታግስ የሚያረጋጋ፣ ከዛ በኋላ ደግሞ በጊዜ ሂደት ወደ አለበት የሚያደርስን። እዚህ እንደመጣን ያሰብነውን ነገር ሳናገኝ ቀርተን ተመልሰን ብንሄድ አሁን ወደ ደረስንበት እንደርሳለን እንዴ? ይሄን ሀገር እንደዚህ አልጠበቅኩም ብለን ብንመለስ ማለት ነው። ነገር ግን በቆይታ መካከል በህይወታችን የሚከናወን የሚታይ ነገር አለ። ስለዚህ በእያንዳንዱ ነገር ማለት ነው በእያንዳንዱ ነገር በምናሳየው በእያንዳንዱ ነገር ውጤት ማምጣት የምንችለው ፍሬያማ መሆን የምንችለው በዛ ነገር ላይ ስንጸና ስንቆም ጊዜ ስንሰጥ ኢየሱስ ያድናል። ያን ጊዜ ፍሬ ማፍራት እንችላለን። ስለዚህ ለማፍራት ምን ማድረግ አለብን? መጽናት አለብን። አሜን አሜን። መጽናት አለብን። የእግዚአብሔርን ሐሳብ ይዘን እዛ ሐሳብ ላይ ፍሬያማ ለመሆን መጽናት መቻል አለብን። አንድ ሰው አለኛ አካባቢ በቤተ ክርስቲያን ውስጥ አገልጋይ ነበር። አሁን ግን ታዋቂ ዘፋኝ ነው። እና ጌታ ይመጣል የሚባለው እንግዲህ ኢየሱስ ይመጣል የሚባለው መሰበክ የጀመረው እኮ ኢየሱስ ክርስቶስ በሄደ በማግስቱ እኮ ነው። አሁን ይሄ መልእክት የተጻፈው በ50ኛ ዓመተ ምህረት ነው። ያ ማለት ኢየሱስ ክርስቶስ ከሄደ በኋላ እነ ጳውሎስ ጌታን ተቀብሎ ያንን ዘመን ሁሉ ከኖሩ በኋላ በ50ኛው ዓመተ ምህረት ሲጽፉ ኢየሱስ ይመጣል ብሎ ነው የጻፉት። አሁን 2000 ስንት 20 ምናምን ላይ አስቡ። ስንት ዓመት ሙሉ ኢየሱስ ይመጣል ተብሎ እየተገረነ ነው። ሰውየው እንዲህ ብሎ ተናገረ። አይማ ኢየሱስ ይመጣል የምትሉት ጌታማ የሚመጣ አይመስለኝም። ስለዚህ ፈታ ብዬ ልምጣ ብሎ ወጣ። ገባችሁ? እሱ የሚያስበው በቃ ላይክ እሱ ያስቀመጠው እንትን አለ። እውነትን ነው የምናገራችሁ። እሱ ያስቀመጠው እንትን በዚህና በዚህች ውስጥ በቃ መምጣት አለበት ብሎ ማለት ነው። ገባችሁ? በቃ የሆነ ኮሌጅ ገብቶ ተመርቆ እንደመውጣት ነው ያሰበው አገልግሎትን። ወዳጆች አገልግሎት ከእግዚአብሔር ጋር ያደረግነው ቃል ኪዳን እስከ ኖርን ድረስ የሚቀጥል ነው እንጂ እኛ የሆነ ቦታ ላይ እስከ 3 ዓመት እስከ 4 ዓመት ብለን ባስቀምጥ ነው አይደለም። አንዳንድ ሰው ያስቀምጣል ጌታ በዚህ ጊዜ እንዲህ ካላደረክ የለውም ይላል። እሺ የሚፈራ መስላችኋል ጌታ? ወይኔ ልጄ እንዲህ አስጠንቅቆኛል ይላል እንዴ? ሚስቅብን ነው የሚመስለኝ። ቅድም ወንድም ዘምሮታል ዴማስ አየ ከነ ጳውሎስ ጋር እኮ ነበር አይደለም እንዴ? አየ ሲያዩ ረአለማ እንዳያመልጠኝ ብሎ እነ ጳውሎስ ሄዱ። እሱ ትቶ የመሰለው በዛች ሁኔታ ውስጥ እሱ ባሰበው ባቀደው ባስቀመጠው ስኬጁል መጥቶ የሆነ ነገር ቢሆን ነው የመሰለው።
ወዳጆች የጀመርነው መንገድ እንደዛ አይደለም። ለዚህ ነው የምንታገሰው። ፍሬ ለማፍራት መጽናት ያስፈልጋል። ይሄ በመንፈሳዊ ነገር ብቻ አይደለም። በመናስበው በግል ህይወታችንም አንድን ነገር ለማግኘት መጽናት የሚባል ነገር ያስፈልጋል። በጽናት ውስጥ ስንቆይ ፍሬያማ መሆን እንችላለን። ሌላው ደግሞ የተስፋን ቃል ለመውረስ ጌታ የገባልን የተስፋ ቃል አለ አይደለ? የተስፋ ቃል ያላችሁ አሜን አሜን አሜን። ኢየሱስ ያድናል። የተስፋ ቃል መጽሐፍ ቅዱስ ስለ ሁለት አይነት ተስፋ ቃል ይናገራል። በዚህ አጋጣሚ አንደኛው የእግዚአብሔርን መንግስት መውረስ ምናችን ነው? ተስፋችን ነው አይደለም? ተስፋችን ነው። የእግዚአብሔርን መንግስት መውረስ ተስፋችን ነው። ተስፋ አድርገን እየጠበቅን ነው። የምንጠብቀው ግን በምንድን ነው? በእምነት። ጠላት መጥቶ አንዳንድ ሰው አሁን መጥቶ ይናገራሉ አይደለ? ሌላ የእምነት ተከታዮች ማለት ነው። ሰው ምን ይሆናል ከሞተ በኋላ ስትሉ ምንድን ነው የሚለው? አንዳንዱ ይበናል ይላሉ። አንዳንዱ ይሞታል፣ ከዛ በኋላ በቃ ይጠፋል፣ ነፍሱ ትበናል። ስጋው በቃ ወደ አፈር ይመለሳል፣ ነፍሱ ምን ትሆናለች? ትበናለች። ሌሎች ደግሞ እዚህ ሀገር ሰው ሆነ ነው እዛ ሀገር ደግሞ ስትሄድ የሆነ ነገር መሆን ትችላለህ ብሎ ነው የሚያስቡት። በዛ ምክንያት የማይበሉ አሉ። ስጋ ማይበሉ እንዳሉ ታውቃላችሁ። አያቱ ሊሆን ይችላል ብሎ ስለሚያስብ ማለት ነው። ቀድሞ አያተ ሊሆን ይችላል ብሎ ነው የሚያስቡት። ስለዚህ አይበሉም። ይሄ ለሰው ያላቸው አረዳድ ነው። ሰዎች ተስፋ እንደሌላቸው ነው የሚያስቡት። እኛ ግን ደግሞ ምንድነው የምንለው? ሰው እንኳን ሲሞት እነዚህ ጴንጤዎች ሰው ሲሞት እየዘመሩ ነው እንደሚሸኙት እንባላለን አይደለ? ለምንድነው እንደዛ የምንባለው? ወይ ደግሞ ለምንድነው የምንዘምረው? ሰው ሲሞት ምንድነው እናዝናለን። ከዛ በኋላ ደግሞ ምንድነው የምንለው? ያመነ ከሆነ የተሻለ ቦታ እስቲ ያየ ሰው በሆኑ ያመነ ወንድማችሁ የሄደው ወደ ተሻለ ቦታ ነው የሄደው? አዎ ኦር አይደለም በሏ። በምንድን ነው ያወቃችሁ? በተስፋ እና በእግዚአብሔር ልጅ በኢየሱስ ላይ ባላችሁ እምነት። ስለዚህ እግዚአብሔር አምላክ ለሁላችንም የሆነ ፍጻሜ አለው፣ የሆነ ግብ አለው። አንደኛው ስንሞት ከዚህ ሀገር ስንነጠቅ የተዘጋጀልን ተስፋ አለ። እንድንወርስ የተዘጋጀልን መኖሪያ አለ፣ ቤት አለ። መጽሐፍ እንደሚናገረው እነሆ እኔ ብሄድላችሁ ይሻላል፣ ሄጄም ምን አደርግላችኋለሁ ብሏል? መኖሪያ አዘጋጅላችኋለሁ። ስለዚህ መኖሪያ ያለ ሰዎች ነን። በዚህ አጋጣሚ ተከራይታችሁ ያላችሁ ሰዎች አትጨነቁ። እዚህ ምድር ላይ ተከራይም አከራይም ተከራይ ነው። ሁሉም ሀጂ ነው ማለት ነው። ኧረ ኢየሱስ ያድናል። ካለ የራሳችሁ ይኖራል፣ ከሌለም አይዟችሁ። ስለዚህ የተሻለ መኖሪያ ምን አደርጋለሁ ብሏል? አዘጋጅላችኋል። መጥቼም እኔ ባለበት እንድትኖሩ ምን አደርጋለሁ ብሏል? እወስዳችኋለሁ ብሏል። ሃሌሉያ። ይሄ የአማኝ ሁሉ ምንድነው? ተስፋ ነው። ሌላኛው ተስፋ ደግሞ እዚህ ምድር ላይ ስንመላለስ ታገባለህ፣ ትወልዳለህ፣ ጠግበህ ትበላለህ፣ ለሌላው ትተርፋለህ፣ የራሲ ካምፓኒ ይኖራል ይላል እኮ ጌታ። ይላልም ያደርጋል። ያ ብቻ ባይሆንም ማለት ነው። አሁን እንደዚህ ስናገር የብልጽግና ሰባኪ እንዳትሉ። ወንጌል የብልጽግናም የድህነትም ስብከት አይደለም ማለት። ወንጌል ግን ያበለጽጋል። ጌታ ይባረክ። ስላበለጸገ አይደል ይሄ መሰለ ህንጻን እናመክ የኖረን። የእግዚአብሔርን ፈቃድ ማድረግ በራሱ መልካም ነገር ሆኖ የተሰጣችሁን ተስፋ ግን ለማግኘት በቂ አይደለም። በዛ ውስጥ ደግሞ ምን ያስፈልጋችኋል? መጽናት ያስፈልጋችኋል። መጽናት ያስፈልጋችኋል ይልና ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ በመፈገፍግ ነፍሰ በርሱ ደስ አይላትም። አሁን ይሄ የክርስትናን ሩጫ ነው የሚናገረው። ምድር ላይ ስለሚያገኙት ነገር አይደለም። የክርስትናን ሩጫ የጀመራችሁ ከደረሰባችሁ ስደት መከራ የተነሳ ወደ ኋላ እያላችሁ ያላችሁ ያንን የእግዚአብሔርን የተስፋን ቃል ለመውረስ
ፈቃዱን ፈጽማችኋል። ነገር ግን ምን መሆን ያስፈልጋችኋል? መጽናት ያስፈልጋችኋል ይልና እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉ አይደለንም።